መፈንቅለ መንግስት ወይስ ህግ የማስከበር የትግራይ ቅርቃር? ሰላም ጤና ይስጥልን። ሚኪ ነኝ። ይህ ሚኪያስ ታቦር ትክክለኛ ቻናላችን ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ወቅታዊና ተአማኒ መረጃ ያገኙ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የህወሓት አመራሮች ልዩነት ሲበረታ በደም አፋሳሽ ጦርነት ውስጥ ያለፈው የትግራይ ክልል ነዋሪ ነገስ ምን ይፈጠራል በሚል እየተሳቀቀ እንዲኖር ተገዷል። ነዋሪዎች እንደሚሉት ጦርነት ይቀሰቀሳል በሚል ስጋት ሰው በጣም ተረብሿል። በህብረተሰቡ ዘንድ መከፋፈል ተፈጥሯል። ነጋዴዎች የዋጋ ጭማሪ በማድረጋቸው የኑሮ ውድነት እያሻቀበ ነው። የትግራይ የፖለቲካ ልሂቃን መቃቃር እንደ አብዛኛው የክልሉ ነዋሪዎች ለመምህርት ንግስቲ ጋሪድ ስጋት ፈጥሯል። የመሪዎቻችን ልዩነት ለህብረተሰቡ ከፍተኛ ችግር ይዞ እንደመጣ ሁሉም ያውቀዋል የሚሉት መምህርት ንግስቲ መሪዎቻችን በሁለት ተከፍሎ ህብረተሰቡን ለሁለት ከፍሎ በችግር ላይ ችግር ፈጥሮ ህብረተሰቡ ወዳልተፈለገ አቅጣጫ እንዲሄድ አድርጎታል ሲሉ ለሚዲያ ተናግረዋል። የክልሉ ነዋሪ ነገስ ምን ይፈጠራል በሚል ስጋት ውስጥ እየተሳቀቀ እንዲኖር መገደዱን የገለጹት የመቀሌ ነዋሪ የተከሰተው ውጥረት ለኑሮ ውድነት ገፊ ምክንያት ለመሆን መብቃቱን ታዝበዋል። ንግስቲ እንደሚሉት የኑሮ ውድነቱ ከጊዜ ወደ ጊዜ እያሻቀበ የትግራይ ህዝብ በማይቋቋመው ሁኔታ ከፍተኛ ችግር ላይ ወድቀዋል። ጦርነት ቢቀሰቀስ ሸቀጥ ወደ ትግራይ ላይገባ ይችላል በሚል ስሌት ነጋዴዎች የዋጋ ጭማሪ ማድረጋቸውን የተናገሩት መምህርት ንግስቲ ህዝቡ በከፍተኛ ችግር ላይ እንዳለ ግልጽ ነው ሲሉ የገበያውን ሁኔታ አስረድቷል። ሌላው የመቀሌ ነዋሪ ዝራይ ገብረ ህይወት ሸቀጥ በሙሉ ተወዷል፣ ዘይት፣ የመኪና ነዳጅ የለም፣ ወደ የግል ሱቅ ገብቷል ማለት ይቻላል በማለት ወቅታዊ ሁኔታ በግብይት ላይ አሉታዊ ጫና እንዳስከተለ ይናገራል። ይህ ነገር የመጣው ፖለቲከኞች ባደረጉት የስልጣን ሽሚያ ይመስላል የሚለው ዝራይ ህዝቡን ለመረበሽ ዳረጉን አስረድቷል። ትግራይ እንደ መምህርት ንግስቲ ያሉ ዜጎችን ጦርነት ሊቀሰቀስ ይችል ይሆን የሚያሰኝ ፖለቲካ ቀውስ ውስጥ የዘፈቀችው ከቀደመው በቂጡ ሳታገግም ነው። ከ2013 ዓ.ም እስከ 2015 በተካሄደው ጦርነት ቢያንስ የአፍሪካ ህብረት ልዩ ልዑክ ሆኖ ተፋላሚዎቹን ያሸማገሉት የናይጄሪያው ኦሉሴጉን ኦባሳንጆ እንዳሉት 600,000 ሰዎች ተገድሏል። በሺዎች የሚቆጠሩ ሴቶች ተገዶ ተደፍሯል። በሚሊዮኖች ከመኖሪያ ቀያቸው ተፈናቅሏል። ትግራይ ገና አላገገመችም። ትግራይ ከሀዘን ከስነልቦናዊ ማህበራዊና ኢኮኖሚያዊ ቀውስ ሳታገግም የሚቀሰቀስ ጦርነት ለከፊሎም አብርሃ ጭምር ስጋት ነው። ጦርነት ይከሰታል ብሎ ሰው በጣም ተረባብሿል የሚለው ክፍሎም ጉዳዩ በህብረተሰቡ ዘንድ መከፋፈል እንደፈጠረ ታዝቧል። ሰው ስራ እየሰራ አይደለም፣ ባንክ ወረፋ ይዞ እየዋለ ነው፣ ኑሮ በጣም ጨምሯል የሚለው የመቀሌ ነዋሪ እርስ በራስ ተጋጭቶ ጦርነት ሊያነሱብን ይችላሉ የሚል ስጋት እንዳለ ያስረድቷል። የቃላት ጦርነት ሳይኖር ልዩነቶቻቸውን በፈቱ ደስ ይለን ነበር የሚለው ክፍሎም ሁሉም ነገራቸው ወደ ጦርነት የሚያመራ በመምሰሉ ምክንያት ሰው በጣም ተረብሾ እንደሚገኝ ይገልጻል። የተከፋፈሉት የህወሓት አመራሮችና ጠቅላይ ሚኒስትር አብይ አህመድ የሚመሩት ፌዴራል መንግስት ስር ለሰደደ ልዩነታቸው መፍትሄ ካላበጁ መምህርት ንግስቲ ክፍሎምና ዘርአይ የፈሩት ጦርነት ዳግም ላለመቀስቀሱ ማረጋገጫ የለም። ለወራት ስንከባለል በቆየው የፖለቲካ ቀውስ ከተመሰረተ ሁለተኛ ዓመቱን የደፈነው የትግራይ ጊዜያዊ አስተዳደርና አስተዳደሩ እንዲቋቋም መነሻ የሆነው ግጭት የማቆም ስምምነት ጭምር አደጋ ላይ ሊወድቅ ይችላሉ። የትግራይ ጊዜያዊ አስተዳደር ፌዴራል መንግስትና ህወሓት በጥቅምት 2015 ዓ.ም በተፈራረሙት ግጭት የማቆም ስምምነት መሰረት የተቋቋመ ነው። ስምምነቱ በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ብቸኛ የመደበኛ ግንኙነት መስመር ሆኖ ዘልቋል። ተኩስ ያቆመው ስምምነት በፖለቲካዊ ውይይት ወደ ሰላም ስምምነት መሸጋገር የነበረበት ቢሆንም እስካሁን አልተሳካም። በትግራይ ጊዜያዊ አስተዳደር ውስጥ የስምምነቱ ፈራሚ ህዝባዊ ወያኔ ሓርነት ትግራይ 51 በመቶ ድርሻ አለው። አቶ ጌታቸው ረዳ ከመጋቢት 2015 ዓ.ም ጀምሮ ጊዜያዊ አስተዳደሩን በፕሬዝዳንትነት ሲመሩ የቆዩትም በዚሁ የፓርቲ ውክልና ነበር። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባይሰጠውም በነሐሴ 2016 ዓ.ም ካካሄደው ጠቅላላ ጉባኤ በኋላ ከፌዴራል መንግስት ጋር በመነጋገር አቶ ጌታቸው ረዳን ከስልጣን ለማንሳት ግፊት ሲያደርግ ቆይቷል። በእርግጥ በዶክተር ደብረጽዮን ለመመራው ህወሓት አቶ ጌታቸው የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት ናቸው። የህወሓት የውስጥ ሽኩቻ ለወራት ሲብላላ የቆየ ቢሆንም አቶ ጌታቸው ረዳ 3 ከፍተኛ ወታደራዊ አዛዦች ካገዱ በኋላ ተባብሷል። እርምጃውን በጊዜያዊ አስተዳደሩ ስር የሚገኘው የትግራይ ሰላምና ጸጥታ ሴክሬታሪያትና በዶክተር ደብረጽዮን የሚመራው ህወሓት ተቃውመዋል።
የህወሓትን ጽሕፈት ቤት የተቆጣጠረው የፓርቲው ክንፍ አድግራትና አድጉደምን በመሳሰሉ አካባቢዎች በጊዜያዊ አስተዳደሩ የተሾሙ ባለስልጣናትን የቀየረበት እርምጃ ውዝግቡን ያካረረ ነው። ለወራት ተዘግቶ የቆየው የመቀሌ ከንቲባ ጽሕፈት ቤት በአንደኛው የህወሓት ክንፍ ይሁንታ የተሰጣቸው ዶክተር ረዳኢ በርሄ ተረክበዋል። አቶ ጌታቸው ግን ማይተም መንጠቅና ቢሮዎች ሰብሮ መግባት ስሉ የገለጹትን እርምጃ ህገወጥ ስሉ ኮንነዋል። በአዲስ አበባ ለጋዜጠኞች በሰጡት ማብራሪያ ትግራይን ወደ ሌላ የእርስ በርስ ግጭት ውስጥ የሚከት መሆኑ በተግባር እየታየ ነው ስሉ ስጋታቸውን ገልጾ ነበር። አቶ ጌታቸው ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ግጭት የማቆም ስምምነቱን ከማፍረስ በላይ በዓይናችን የሚታይ ያፈጠጠ የጦርነት እድል የተፈጠረበት ሁኔታ ስላለ ይህ በፍጥነት መገታት አለበት ሲሉም ተደምጠዋል። ዶክተር ደብረጽዮን የሚመሩት የህወሓት ክንፍ የተወሰኑ ወታደራዊ መኮንኖችን በመያዝ የወሰደው እርምጃ ለአቶ ጌታቸው መፈንቅለ መንግስት ነው። የፌዴራል መንግስት ጊዜያዊ አስተዳደር ውስጥ ባለው ድርሻ ምክንያት አስፈላጊ ድጋፍ ማድረግ እንዳለበትም ያምናሉ። የፌዴራል መንግስት በሙሉ ኃይል መጥቶ እንዲዋጋ እየጋበዝኩ አይደለም ያሉት አቶ ጌታቸው በአዲስ አበባ ለሚገኙ ዲፕሎማቶች በሰጡት ማብራሪያ ያን እንዲፈጠር አልፈልግም ሲሉ አስረድቷል። ይሁንና ፌዴራል መንግስት ትግራይ ወደ ጦርነት ተመልሳ ለመግባቷን ለማረጋገጥ ባለው አቅም የተቻለውን ሁሉ ሲያደርግ መመልከት ይፈልጋሉ። በዶክተር ደብረጽዮን የሚመራው የህወሓት ክንፍ ግን የትግራይ ውስጥ በጸጥታ ኃይሉ የተጀመረው ህገ መንግስትንና የህግ የበላይነትን የማስከበር ስራ እንደሆነ አስታውቋል። ፓርቲው ባለፈው መጋቢት 3 ቀን 2017 ዓ.ም ባወጣው መግለጫ እርምጃው ፕሪቶሪያው የሰላም ስምምነት የሚያከብር እንጂ የሚያፈርስ እንዳልሆነ ገልጸዋል። የህወሓት ስራ አስፈጻሚ አባል ዶክተር ፍስሐ ሀብተጽዮን በተወሰኑ የትግራይ አካባቢያዊ መንግስት ህገ መንግስታዊ ስርዓትን ወደ ነበረበት ለመመለስ የተወሰነ ጥረት መደረጉን በመቀሌ ለጋዜጠኞች ተናግሯል። እርምጃው በትግራይ ከሚገኙ በርካታ አካባቢያዊ አስተዳደሮች በጥቂቶች መከናወኑን አብራርቷል። ዶክተር ፍስሐ በትግራይ ከቁጥጥር ውጭ የሆነ ነገር እየተፈጠረ እንደሆነ በተለይም ግጭት የማቆም ስምምነቱ ላይ አደጋ እየተጋረጠ እና ስምምነቱን ለመታደግ ጣልቃ ገብነት እንደሚያስፈልግ ለማሳመን በተሳሳተ መንገድ በተቻለ መጠን ለከፍተኛ ታዛቢ ለማቅረብ ተሞክሯል ሲሉ ተደምጧል። ይህ ከመጠን በላይ ማጋነን ነው ሲሉም አጣጥለዋል። ጌታቸውም ሆኑ የደብረጽዮን ገብረ ሚካኤል ህወሓት በትግራይ የተፈጠረውን ፖለቲካዊ ሁኔታ ለመፍታት ከፌዴራል መንግስት ጋር ውይይት እንደሚደረግ አስታውቀዋል። እስካሁን ውይይቶች መደረጋቸውን የሚጠቁሙ መረጃዎች ቢኖሩም በተጨባጭ የተላለፈ ውሳኔ የለም። ባለፈው አርብ በመቀሌ ጋዜጣዊ መግለጫ የሰጡት የትግራይ ኃይሎች አዛዥ ሌተናንት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት በፌዴራል መንግስት እንደሚሾም አስታውሰው ከፌዴራል መንግስቱ ጋር ወደ ግጭት የሚያስገባ ነገር የለም የሚል ማስተማመኛ ሰጥቷል። ጊዜያዊ አስተዳደሩ በምክትል ፕሬዝዳንት የሚመሩት ሌተናንት ጀነራል ታደሰ የፌዴራል መንግስት ይህን ችግር ለመፍታት በኃይል የሚገባበት የኃይል መፍትሄ የሚከተልበት አይነት ነገርም አይኖርም፣ ይህን ምክንያት ያደረገ ከውጭ የሚመጣ ግጭት አይኖርም፣ ከውስጣችንም አይኖርም ሲሉ ተደምጧል። ችግሩ መፈታት አለበት ያሉት ሌተናንት ጀነራል ታደሰ መፍትሄው ፖለቲካዊ እንደሆነ ጠቁመዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መቀመጫቸውን በአዲስ አበባ ላደረጉ የውጭ ዲፕሎማቶችና የዓለም አቀፉ ተቋማት ኃላፊዎች ከአቶ ጌታቸው ጋር በሰጡት ማብራሪያ ያለ ህብረትና በግልጽ ኃይል በመጠቀም ጊዜያዊ አስተዳደሩ ለማፍረስ እየሞከሩ ስሉ በደብረጽዮን የሚመራው የህወሓት ቡድን ከሷል። የተፈናቃዮችን መመለስ ለወራት አዘገይቷል ያሉት ውጭ ጉዳይ ሚኒስትሩ በግልጽ ጠብ ቀስቃሽ ፕሮፓጋንዳና ንግግር ተጠምዶ ብጥብጥንና ወደ ግጭት መመለስን እየተንቀሳቀሱ ናቸው ሲሉ ተደምጧል። ከረዥም ጊዜ በፊት መጠናቀቅ ነበረበት ያሉትን የቀድሞ ታጣቂዎችን ትጥቅ አስፈትቶ በመበተን ወደ መደበኛ ህይወት የመመለስ ሂደት በማዘግየትም ወንጅሏል። በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ ነበር የተባለው ይህ ሂደት ዳግም ሊጀመር ዝግጅት እየተደረገ የነበረ ቢሆንም በህወሓት አመራሮች መካከል ውጥረት ሲባባስ ዳግም ተስተጓጉሏል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ካቀረቧቸው ክሶች መካከል የኢትዮጵያ ጠላት ከሆነ የውጭ ኃይል ጋር ግንኙነት እያደረጉና እየተባበሩ ይገኛሉ የሚለው ይገኙበታል። ጌዲዮን የኢትዮጵያ ጠላት ያሉትን የውጭ ኃይል በስም ባይጠቅሱም አቶ ጌታቸው ግን ደጋግሞ ያነሱት ኤርትራን ነበር። ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች መኖራቸውን
የጠቀሱት አቶ ጌታቸው የኤርትራ መንግስት አንዱ እንደሆነ ያውቃሉ ሲሉ ተደምጠዋል። ኤርትራ ግን በሁለቱ የህወሓት አንጃዎች መካከል የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት እንደሌላት በማስታወቂያ ሚኒስትር የማነ ገብረ መስቀል በኩል አስታውቃለች። የማነ በኤክስ በኩል ባሰፈሩት መልእክት ሀገራቸው በደቡብ አፍሪካ የተፈረመውን ግጭት የማቆም ስምምነት የማፍረስም ምንም አይነት ፍላጎት እንደሌላት ገልጸዋል። ጉዳዩን የሚያወሳስበው ኤርትራንና ኢትዮጵያ ወደ ሌላ ደም አፋሳሽ ጦርነት ሊያመሩ ይችላሉ የሚል ስጋት ባደረበት ወቅት የተነሳ በመሆኑ ነው። ሌተናል ጀነራል ታደሰ ወረደ ግን ከሻዕቢያ ጋር በይፋ የተደረገ ግንኙነት የለም ሲሉ አቶ ጌታቸው በቀጥታ ጌዲዮን በገደምዳሜ ያቀረቡትን ክስ አስተባብሏል። ከሻዕቢያ ጋር ለምን ዓላማ ነው ግንኙነት የምናደርገው ሲሉ የጠየቁት የትግራይ ኃይሎች አዛዥ ከሻዕቢያ ጋር ሆነን ፌዴራል መንግስቱን ለማዛባት ነው ወይስ በፌዴራል መንግስቱ ላይ ተስፋ ቆርጠን ከሻዕቢያ ጋር ለማበር ነው ሲሉ ተደምጠዋል። በኢትዮጵያና ኤርትራ መካከል ውጥረት እንዳለ አስታውሶ በዚህ ሁኔታ ውስጥ ከዚህኛው ወደ ሌላኛው ጋር እወግናለሁ ማለት አይቻልም። የትግራይ ህዝብ ከባድ ጦርነት አልፏል። አዲስ ቁስል አዲስ ጠባሳ ነው ያለበት ሲሉ አስረድቷል። ጀነራል ታደሰ የጠቀሱት የትግራይ ህዝብ ላይ የደረሰ በደል በእርግጥ የኢትዮጵያ ፌዴራል መንግስትም ይሁን ሁለቱ የህወሓት አንጃዎች የሚከዱት አይደለም። መምህርት ንግስት ግን ችግሩን የፈጠሩ ፖለቲከኞች ወደ ቀልባቸው እንዲመለሱ ይፈልጋሉ። ይህን ችግር የፈጠሩት አመራሮች ናቸው። ከህዝብ የመጣ ችግር አይደለም የሚሉት ንግስቲ አሁንም ማስተካከል ካለባቸው እነሱ ናቸው ማስተካከል የሚችሉት። ስለዚህ መሪዎች ችግሮቻቸውን በጠረጴዛ ዙሪያ በፈቱት የሚል እምነት ነው ያለኝ ሲሉ ለሚዲያ ተናግረዋል። እስካሁን ድረስ አብሬያችሁ የቆየሁት ሚኪያስ ነኝ። ይህ ሚኪያስ ታቦር ትክክለኛ ቻናላችን ነው። ለዚህ ቁም ነገር አዘል ቻናል ሰብስክራይብ በማድረግ አዲስ የሆናችሁት ቤተሰብ መሆን በፍጹም እንዳይረሱ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያለውን መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።